ስማኝ ወዳጄ፣ አንተ ተራ ስጋና አጥንት አይደለህም። ፈጣሪህ የራሱን ትንፋሽ እፍ ብሎብህ የፈጠረ የህይወትህን ቁልፍ በነፍስህ ውስጥ የቀበረ ልዩ ፍጡር ነህ። ነገር ግን አሁን እያየሁህ ያለሁት በጭንቀትና በድብርት ተውጠህ ነው። ዓለም የጥላዎች ቲያትር መሆኗን ዘንግተሃል። በየቀኑ በሰዎች አስተያየት፣ በማህበራዊ ሚዲያ ጫጫታና በውሸት ፍርሃት ህልምህን እንዲገሉብህ እየፈቀድክ ነው ያለኸው። ይህ ሁሉ የምታየው ግርግር አንተ ከእውነተኛ ማንነት ሊለይ የተዘረጋ የጥላ ድር መሆኑን እወቅ። ስኬት፣ ጤናና እውነተኛ እርካታ የውጭ ድካም ውጤቶች አይደሉም። እነርሱ ከውስጥህ የሚፈሱ የጸጋ ወንዞች ናቸው። የዓለም ጫጫታ ነፍስን ሊያናውጡ አይገባም። ምክንያቱም አንተ የተገኘኸው ከምንጩ ጋር ነው፣ ከፈጣሪህ ጋር። ወዳጄ ሆይ አንድ እውነት ልንገርህ፣ ከፈጣሪህ ጋር በነፍስ ካልተነጋገርክ ይህች ዓለም ትበላሃለች። ከእርሱ ጋር ካልተራመድክ መንገዱ ሁሉ ገደል ይሆንብሃል። ነገር ግን በውስጥ ያለው ማንነት ብርሃን ካበራ በውጭ ያለው ጨለማ ለአንተ መንገድ ይሆንልሃል። ዛሬ ንቃ፣ ዛሬ ተነስ። እቅድህን በወረቀት ላይ ከመጻፍ በፊት ከፈጣሪ ጋር በነፍስ ተጻጻፍ። በሰው አስተያየት መገፋት ይብቃ፣ በጭንቀት መታሰር ይብቃ። እውነቴን እምልህ በሶሻል ሚዲያ መደንዘዝ ይብቃ። ሰላም የሚገኘው ዓለምን በማሸነፍ ሳይሆን ነፍስን ለፈጣሪ አሳልፈ በመስጠት ብቻ ነው። አንተ ትንፋሽ ያለ ተራ ሰው አይደለም፣ የመለኮታዊ ጥበብ ማደሪያ ነህ። በውስጥ ያለው እውነተኛ ማንነት ከፈጣሪ ጋር ከተዋሃደ ምንም ሊያቆምህ አይችልም። ድህነት፣ ህመምና ውድቀት አንተ ጋር ሲደርሱ እንደ ሻማ ይቀልጣሉ። ምክንያቱም አንተ የምትመራው በዓለም ህግ ሳይሆን በሰማያዊ አባትህ ነው። ወደ ውስጥህ ተመልከት፣ ከፈጣሪ ጋር ብቻህን ሁን። ያን የምትፈልገው ነገር ሁሉ አንተን መፈለግ ይጀምራል። ዓለም እኮ ትጠፋለች፣ ጥላዋም ያልፋል። ከፈጣሪ ጋር የታሰረች ነፍስ ግን ለዘላለም ትነግሳለች። እመነኝ፣ አንተ ከምታስበው በላይ ብርቱ ነህ። ታማኝ ሁን፣ እግዚአብሔርን አገልግል፣ ህይወትህን ምራ፣ መንገድህ አቅና። ያኔ ውጤቱን ታየዋለህ። በርታ ባለህበት። ሰላምን ይብዛ።